ኧረ ሚስጥር መሆኑ ነው። አላስታውሽም ምናምን በጣም ደክሞኛል። አሁን ማለት ነው። ስሙ የት ነው ያደራችሁ? ከተማ ነው። የት ሊሆን ይችላል? ስለምየው እኮ ከተማ ከማን ጋር ያደራችሁ እንዴ? ምን ሆነሻል ቤቲ? እሷ ከፍቅረኛዋ ጋር፣ እኔ ደግሞ ልጅ ብዬ ኮይሽ ማርክ መስዬ ነው ያደርኩልሽ። ወይኔ ማደሩን ስደሩ። እሺ የሚደረገውን ነገር አደረጋችሁ? እየቀለድሽ መሆን አለበት። ታዲያ ምን ትሰራ ነው? ተይዛደር ማለት ነው። ቆይ እሺ በጠቅሜ ተጠቅማችሁ ወይ ዝም ብላችሁ እንዴ? የትኛው ተጠቅሚያ ነው ደግሞ? እናንተ ልጁ ሲምጣ ኤችአይቪ ኤድስ የሚባሉ በሽታ አረሳችሁት እንዴ? ኤችአይቪ እሱ እኮ እንደ ዳይኖሰር ከጠፋ ቆየ። ኧረ እባክሽ ምን ነው ውስጥ ለውስጥ እኮ እናንተ ፈጅቷችኋል። ምን አስባችሁ ነው? ወይኔ ተሰራይ ግን ቤትዬ ስንት ዓመትሽ ነው? እኔ በቃ አያቴ እራሱ እንዳንቺ አትጨቃጨቅም። እኔ የምልሽ ቤተሰብ እኮ የላካችሁ ከዚህ ጀመረ ትክክል ነገርሽ ጀመረ። በቃ እኔ ክላስ ልግባ። የሚለው ጓደኝነት ምንም አይጠቅምሽም። ጉድጓድ ነው የምታውቀው። መጀመሪያ ሲጀምር መጀመሪያ ላይ ኖር ግን ቢለም ነው የገባሽው። አጥፎ የሱ ተማርክ እንደዚህ ተማርክ ያሳልሻል። ይባላል ስለይ መለከትሽ አሁን በኋላ ምንም እናንተ ተጠቃቂ ነሽ። የራስሽ ስለዚህ ካንቺ በትክክል ክላስ ነው ነው ደግሞ ሳልነግርሽ ዛሬ ብታይ ደግሞ ማገባት ነበር ኪውዛል ብዬ 0-0 እንቅልፌ ድፍት አድርጎኝ 0 ነው ያመጣሁሽ። 0 ወይኔ ሙቻ አንቺ ምንድነው 0 እያልኩሽ አይደል እንዴ? እኔ ግን ስተያቆኛ አልኩሽ ምንድነው ካናት ነው ምን ነው ሊዱ ትንሽ ሁሉ እኮ ቀይሯል። በሰላም እባክሽ ሰሞኑን አልቻልኩም። እየባሰብኝ ነው። አመመሽ? ይኸውልሽ ደጋግሜ ተመርመሪ ያልኩሽ አንቺ ግን አሰቢ ምን ነው አሁን ግን መመርመር አለሽ። 3 ወር አለፈሽ አይደል? ልክ ነሽ። እባክሽ ዳንቸብ እናደርግ። እሺ እንሂድ። አሁን ላስመርምርሽ። ተነሽ። ቆይ የት ናችሁ? ላስመርምራት ነው። እና እኔማ ብር ሄዳለሁ። ምን ነው አልልሽ እንዴ? አልኩኝ በቃ